ጸሎት ዘርፈ ብዙ ነው። ስለዚህ በሁሉ አይነት ጸሎትና ልመና በማንኛውም ሁኔታ ይላል። ያ ዘርፈ ብዙ የሆነው ጸሎት ደግሞ የተለያየ ሁኔታ አለው። ሁኔታ ማለት ሲቹዌሽን የሚያሳይ ነው። ስለዚህ በተለያየ ሁኔታ በመንፈስ ጸልዩ እና ይሄ ዘርፈ ብዙ የሆነው የጸሎት አይነት እንደገና ደግሞ ሲቹዌሽኑ የእያንዳንዱ ሰው ለምሳሌ አሁን ቤተሰብ ፋሚሊ እንጸልይ ቢባል በዛ ፋሚሊ ውስጥ የተለያየ ችግር ሊኖር ይችላል። ችግሩ ነው እዚህ ጋር ሁኔታ የሚለው እና ስለዚህ የተለያየ አይነት ጸሎት ስትጸልዩ ለተለያየ ሁኔታ ደግሞ ስትጸልዩ ጸሎቱን በመንፈስ አድርጉት ነው የሚለው። ቁልፋይች ነች ትያዙልኝ። ጸሎቱን በመንፈስ አድርጉት። በመንፈስ አድርጉት ማለት ምን ማለት ነው? ብዙ ጊዜ ለመርዳት የተለመደች ነገር አለች። አንድ ሁላችንም በልሳን እንጸልይ ይባላል አይደል? እንሰማለን። ይሄን አድርገን እናውቃለን፣ እናደርገን ደግሞ ነው መሆንም አለበት። የጌታ ጸጋ ይብዛላችሁ ውድ የዩቲዩብ ቻናላችን ቤተሰቦች። ለቻናላችን ለዚህም ቪዲዮ አዲስ ከሆኑ ቻናላችንን ሰብስክራይብ እንድታደርጉ ጠይቃለሁኝ። ሰብስክራይብ ብቻ ሳይሆን ሌላም ጊዜ ደግሞ እንደዚህ አይነት ቪዲዮዎች እንዲደርሶት የኖቲፊኬሽን በትኑን እንድትጫኑ አደራላለሁ። በዚህ ቪዲዮ ደግሞ ከተባረካችሁ ቪዲዮውን ላይክ እንዲሁም ደግሞ ኮመንት በማድረግ የጌታችን የኢየሱስ ክርስቶስን የመንግስቱን ሥራ አብረውን እንዲሰሩ በዚህ አጋጣሚ ጥሬን አቀርባለሁ። እግዚአብሔር ይባርካችሁ፣ ጸጋ ይብዛላችሁ። ሃሌሉያ! ክብር ለእግዚአብሔር ይሁን። እግዚአብሔር አምላካችን እጅግ አድርገን እናመሰግናለን። ስለነበረን ጊዜ ሁሉ የእግዚአብሔር ስም የተባረከ ይሁን። ኢየሱስ ክርስቶስ ጌታ ነው፣ ስሙ ይባረክ። ይሰማል አይደል? እግዚአብሔር ስም የተባረከ ይሁን። ኤፌሶን መጽሐፍትን ታወጡና ምዕራፍ 6 ቁጥር 18 ለመነሻ እዚህ ነው መነሳት የፈለግኩት። ቁጥር 18 እስከ 20 ድረስ አነባለሁ። ኤፌሶን ምዕራፍ 6 ቁጥር 18 እስከ 20 ርዕሴ ካለፈው የሚቀጥል ነው። ክፍል 3 መሰዊያ ወይም ጸሎት የሚል ነው። በሁሉ አይነት ጸሎትና ልመና በማንኛውም ሁኔታ በመንፈስ ጸልዩ፣ ይህንም በማሰብ ንቁ፣ ስለ ቅዱሳንም ሁሉ በትጋት ልመና አቅርቡ። የወንጌል ምስጢር ለመግለጥ አፌን በመክፈትበት ጊዜ ሁሉ በድፍረት እንድናገር ቃል ይሰጠኝ ዘንድ ጸልዩልኝ። በሰንሰለት የታሰረ መልእክተኛ የሆንሁት ለዚሁ ነውና፣ ስለዚህ መናገር እንደሚገባኝ ያለ ፍርሃት እንድናገር ጸልዩልኝ። ደግሜ ላንብበው። በሁሉ አይነት ጸሎትና ልመና በማንኛውም ሁኔታ በመንፈስ ጸልዩ፣ ይህንም በማሰብ ንቁ፣ ስለ ቅዱሳንም ሁሉ በትጋት ልመና አቅርቡ። የወንጌልን ምስጢር ለመግለጥ አፌን በምከፍትበት ጊዜ ሁሉ በድፍረት እንድናገር ቃል ይሰጠኝ ዘንድ ጸልዩልኝ። በሰንሰለት የታሰረ መልእክተኛ የሆንሁት ለዚሁ ነውና፣ ስለዚህ መናገር እንደሚገባኝ ያለ ፍርሃት እንድናገር ጸልዩልኝ። የእግዚአብሔር ስም የተባረከ። እንጸልያለን። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግንሃለን። አባት በነበረን የጸሎት ጊዜ አንተ በመካከላችን ስላለ እግዚአብሔር ሆይ ልትሰራ የወደድከውን ስለሰራህ እናመሰግንሃለን። አሁን ደግሞ ቃልህን ከፍተን አንብበናል። በቃል ውስጥ አልፈን እግዚአብሔር ሆይ ለእያንዳንዳችን እግዚአብሔር ሆይ በነፍስ ወከፍ ስለምትናገረን አመሰግንሃለሁ። ቃልህ ሕያውና የሚሰራ ስለሆነ ሁለት አፍ ካለው ሰይፍ ይልቅ የተሳለ ስለሆነ አመሰግንሃለሁ። ሊሰራ የወደደውን ይሰራል። እኔም መናገር እንደሚገባኝ እንድናገር ከናፍርቴን እንድትዳስስ በኢየሱስ ክርስቶስ ስም እንጸልያለን። አየሩን ሁሉ ለአንተ አስገዛውን። ማንኛውም ክፉ በኢየሱስ ስም የታሰረ ይሁን። አመሰግናለሁ። ሁሉ ለክብር ይሁን በኢየሱስ ክርስቶስ ስም አሜን። እንዳልኳችሁ መሰዊያ ወይም ጸሎት በሚል ነው። ጸሎት የሚለው መውሰድ ትችላላችሁ። መሰዊያ በሚለው ስለተነሳው ነው እንጂ መሰዊያ ማለት ጸሎት ነው። በብሉይ ኪዳን መሰዊያ አለ። በመሰዊያው ላይ ደግሞ የሚሰዋ አለ። ሰው እንደያቅሙ ይሰዋል። በዚያ ላይ የአምላካቸውን ስም ይጠራል። በአዲስ ኪዳን ግን ኢየሱስ ክርስቶስ ለአንድና ለመጨረሻ ሕያው መስዋዕት ሆኖ ተሰውቷል።
አሜን። ስለዚህ መሰዊያ በአዲስ ኪዳን ጸሎት ነው። እግዚአብሔር አምላክ ተመሰገነ፣ ስሙ የተባረከው። ስለዚህ ጸሎት ብላችሁ መውሰድ ትችላላችሁ። ዛሬ 3ኛው ክፍል ነው። በዚህ ቦታ የተነሳሁት በቃ ሐሳቡ ክፍሉ ደስ ስላለኝ ነው። እግዚአብሔር ይመስገን። በሁሉ አይነት ጸሎትና ልመና ይላል። በሁሉ አይነት እና ጸሎት ዘርፈ ብዙ እንደሆነ የሚናገር ክፍል ነው። ይሄ መጀመሪያው በሁሉ አይነት ጸሎትና ልመና። እንደምናውቀው ብዙ አይነት ጸሎት እዚህ ቦታ እንኳን ብዙ አይነት ጸሎት እያነሳን እንጸልያለን አይደል? ስለዚህ ጸሎት ዘርፈ ብዙ ነው። ስለዚህ በሁሉ አይነት ጸሎትና ልመና በማንኛውም ሁኔታ ይላል። ያ ዘርፈ ብዙ የሆነው ጸሎት ደግሞ የተለያየ ሁኔታ አለው። ሁኔታ ማለት ሲቹዌሽን የሚያሳይ ነው። ስለዚህ በተለያየ ሁኔታ በመንፈስ ጸልዩ እና ይሄ ዘርፈ ብዙ የሆነው የጸሎት አይነት እንደገና ደግሞ ሲቹዌሽኑ የእያንዳንዱ ሰው ለምሳሌ አሁን ቤተሰብ ፋሚሊ እንጸልይ ቢባል በዛ ፋሚሊ ውስጥ የተለያየ ችግር ሊኖር ይችላል። ችግሩ ነው እዚህ ጋር ሁኔታ ነው እና ስለዚህ የተለያየ አይነት ጸሎት ስትጸልዩ ለተለያየ ሁኔታ ደግሞ ስትጸልዩ ጸሎቱን በመንፈስ አድርጉት ነው የሚለው። ቁልፋይች ነች ችን ያዙልኝ። ጸሎቱን በመንፈስ አድርጉት። በመንፈስ አድርጉት ማለት ምን ማለት ነው? ብዙ ጊዜ የለመድናት የተለመደች ነገር አለች። አንዴ ሁላችንም በልሳን እንጸልይ ይባላል አይደል? እንሰማለን። ይሄን አድርገን እናውቃለን፣ እናደርግ ደግሞ ነው መሆንም አለበት እና በመንፈስ ጸልዩ ማለት በልሳን ጸልዩ ማለት ብቻ አይደለም። በልሳን መጸለይ በመንፈስ ነው። ግን አንዳንድ በልሳን እየጸለይ አእምሯችን የተለያየ ቦታ ሊሄድ ይችላል። አገር ቤት ልንሄድ እንችላለን፣ ስራ ቦታ ልንሄድ እንችላለን፣ እዚህ ቁጭ ብለን ቤት ልንሄድ እንችላለን፣ የተለያየ ቦታ ልንሄድ እንችላለን። በመንፈስ ጸልዩ ማለት ግን ውስጡ ገብታችሁ ጸልዩ ማለት ነው። ለምሳሌ ስለ አንድ ቤተሰብ ምንጸልይ ከሆነ የዚያ ቤተሰብ ነገር ውስጣችሁ ይግባና ባለቤት ሆናችሁ ውስጡ ገብታችሁ ጸልዩ። በመንፈስ አድርጉት። ጸሎት ሲጸለይ በመንፈስ ይሁን ነው የሚለው። መንፈሳዊ አድርጉት። እግዚአብሔር ይመስገን። እንደዚያ ልንጸልይ ይገባል። አሜን። እግዚአብሔር ይመስገን። ቁልፋችን ነች። እችን ያዙልኝ እና ሐዋርያው ጳውሎስ በሁሉ አይነት መደበኛ ትርጉም ነው የማነበው። በሁሉ አይነት ጸሎትና ልመና በማንኛውም ሁኔታ ይልና በመንፈስ ጸልዩ ይላል። ስለዚህ ጸሎት በመንፈስ መጸለይ አለበት። ይህንንም በማሰብ ንቁ ይላል። ያንን እያሰቡ በንቃት ሊጸለይ ይገባል። እግዚአብሔር አምላክ የተመሰገነ ነው። በንቃት ስለ ቅዱሳን ሁሉ በትጋት ልመና አቅርቡ ይልና ከዛ ወደ ራሱ ይመጣል። የወንጌልን ምስጢር ለመግለጥ አፌን በምከፍትበት ጊዜ ሁሉ በድፍረት እንድናገር ቃል ይሰጠኝ ዘንድ ጸልዩልኝ። በሰንሰለት የታሰረ መልእክተኛ የሆንኩት ለዚህ ነውና፣ ስለዚህ መናገር እንደሚገባኝ ያለ ፍርሃት እንድናገር ጸልዩልኝ ይላል። አያችሁ ሐዋርያው ጳውሎስ ለተለያየ የጸሎት አይነት ስትጸልዩ በመንፈስ ጸልዩ ይልና ጸሎትን መንፈሳዊ አድርጉት እና ከዛ ይመልስና ወደ ራሱ ሲመጣ ደግሞ እኔ በሰንሰለት የታሰርኩት እስረኛ የሆንኩት ለራሴ ጉዳይ አይደለም። የታሰርኩበት ነገር አለ። ወንጌል ነው። ለወንጌል ነው የታሰርኩት እና መናገር ደግሞ እንደሚገባ እንድናገር ኃይለኛ ተናጋሪ እኮ ነው ሐዋርያው ጳውሎስ ማለት። አጭር ነው ቀጭን ነው ይሉታል፣ ግን ሲናገር ኃይለኛ ነው የሚሉት እና ግን ከዚህ በላይ መናገር እንድችል በድፍረት ደግሞ መናገር ያለ ፍርሃት መናገር እንድችል ለእኔ ደግሞ አፌን እንድከፍት ቃል እንዲሰጠኝ ጸልዩልኝ ይላል። እግዚአብሔር አምላክ የተመሰገነ። ኢየሱስ ክርስቶስ ጌታ ነው። ስለዚህ ጸሎት በራሳችን ክልል ብቻ በእኛ ዙሪያ ብቻ ተጸልዮ የሚያበቃ አይደለም። ለወንድሞቻችን፣ ለእህቶቻችን፣ ለቅዱሳን ሁሉ ይላል። እዚህ እኮ ይናገራል። ለቅዱሳን ሁሉ ጸልዩ ይላል። እሱ እስር ቤት እኮ ነው። እስር ቤት ነው እንደዚህ የሚለው እና ለቅዱሳን ሁሉ ልንጸልይ ይገባል። እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ ጌታ ነው። ለምን ካላችሁ የእኛ ጸሎት የሚሰራው ታላቅ ስራ ስላለን። አሜን። የጻድቅ ሰው ጸሎት በስራው እጅግ ኃይል ታደርጋለች ይላል።
የእኛ ጸሎት የሚሰራው ስራ አለ። የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች። ይሄንን የምናገኘው ያዕቆብ ላይ ነው። ያዕቆብ ላይ እንደ አሁንም ደግሜ እዛ ልነሳና የአንድ ሰው ህይወት ነው ማሳያችሁ። ያዕቆብ ያመጣልን እንደ ምሳሌ አድርጎ የጠቀሰውን ሰው እሱን አሳያችሁና ከዛ በዚያ ሰው ዙሪያ ዛሬ ሀሳብ አለኝ። ያን ተናግሬ ጨርሳለሁ። ያዕቆብ ምዕራፍ 5ን ታወጡና ምዕራፍ 5 ሀሳቡ የተያያዘ ስለሆነ የታች ላይ ነው የምፈልገው 17 ቁጥር 17 ግን ከ13 ጀምሮ የተያያዘ ሀሳብ ነው። ምዕራፍ 5 ቁጥር 13 እስከ መጨረሻው ላይ ያለው ላምበው። ከእናንተ መካከል በመከራ ውስጥ ያለ አለ ይጠይቃል። ያለ አለ እርሱ ይጸልይ ይላል። የተደሰተ አለ የምስጋና መዝሙር ይዘምር። ከእናንተ መካከል የታመመ ሰው አለ የቤተ ክርስቲያን ሽማግሌዎችን ይጥራ፣ እነርሱም በጌታ ስም ዘይት ቀብተው ይጸልዩለት። በእምነት የቀረበ ጸሎት የታመመውን ሰው ይፈውሰዋል፣ ጌታም ያስነሳዋል። ኃጢአትም ሰርቶ ከሆነ ይቅር ይባላል። ስለዚህ ኃጢአታችሁን እርስ በርሳችሁ ትናዘዙ ዘንድ ትፈወሱም ዘንድ አንዱ ለሌላው ይጸልይ። የጻድቅ ሰው ጸሎት እዚህ ጋር ነው ዋና መልእክት። የጻድቅ ሰው ጸሎት ኃይል አለው። በዛኛው በድሮ ትርጉም የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች ይላል። እዚህ የጻድቅ ሰው ጸሎት እጅግ ኃይል አለው ይልና ታላቅ ነገርም ያደርጋል ይላል። ኤልያስ እንደኛ ሰው ነበር። ዝናብ እንዳይዘንብ አጥብቆ ጸለየ። በምድርም ላይ 3 ዓመት ተኩል ዝናብ አልዘነበም። እንደገናም ጸለየ፣ ዝናብም ከሰማይ ዘነበ፣ ምድሪቱም ፍሬዋን ሰጠች። ወንድሞች ሆይ ከእናንተ አንዱ ይሄኛው ሌላ ሀሳብ ነው። ይሄ ይበቃኛል፣ እዚህ ጋር ላቆም። ይህና የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች እና ኤልያስ እንደኛ የሆነ ሰው ነበር ይላል። አያት ኤልያስ እኮ የተለየ ሰው ነው እንዳለን ኤልያስ እንደኛ የሆነ ሰው ነበር። ስለዚህ ጸለየ፣ ሰማያትን ዘጋ ይላል። ለ3 ዓመት ከ6 ወር ሰማያት ተዘጉ። ደገመና ጸለየ፣ እግዚአብሔር ደግሞ ሰማያትን ከፈተ፣ ዝናብን ሰጠ፣ ምድሪቷም ሰብሏን ሰጠች ይላል። እግዚአብሔር አምላክ የተመሰገነ ኢየሱስ ክርስቶስ ጌታ ነው። ይህንን ሀሳብ የምናገኘው እዛ ላይ ብዙ ጊዜ ስለምቆይ ዛሬ የኤልያስን ህይወት ነው የምናየው እና አንደኛ ነገሥትን ታወጡልኛላችሁ። አንደኛ ነገሥት 17 ላይ ነው የምጀምረው ምዕራፍ አሁን በድሮ ትርጉም ላይ እያቀያየርኩ ነው የማነበው እና የድሮ ትርጉም ይሻለኛል። አሁን እዚህ ላይ የድሮውን ትርጉም አነባለሁ። አንደኛ ነገሥት 17 ልጀምር። 17 ላይ ኤልያስ ቀጥታ ወደ ቤተ መንግስት ሲመጣ ነው የምታገኙት። ኤልያስ ባክግራውንዱ አይታወቅም፣ በቴዎሎጂ ደረጃ ራሱ አይታወቅም። አንድም ብዙ ነቢያቶች ከዚህ ትውልድ መጣ የገሌ ልጅ ነው ይላል። ምን ኤልያስ ግን ቀጥታ ራሱ ለአካብ ሲገለጥ ብቻ ነው የሚታወቀው። ቴስቢያዊ ኤልያስ ነው የሚለው። በገለዓድ ቴስቢ የነበረው ቴስቢያዊ ኤልያስ አካብን በፊቱ የቆምኩት የእስራኤል አምላክ ሕያው እግዚአብሔርን ከአፌ ቃል በቀር በእነዚህ ዓመታት ጠልና ዝናብ አይሆንም አለው። የእግዚአብሔርን ቃል እንዲህ ሲል ለእርሱ መጣለት፣ ከዚህ ተነስተ ወደ ምስራቅ ሂድ፣ በዮርዳኖስ ትይዩ ባለው ኮረብታ ፈፋ ውስጥ ተሸሸግ፣ ከወንዙ ትጠጣለህ፣ ቁራዎችም በዚያ የመግቡ ዘንድ አዝዣለሁ። ሄደም እንደ እግዚአብሔር ቃል አደረገ። ሄዶም በዮርዳኖስ ትይዩ ባለው በኮረብታ ፈፋ ውስጥ ተቀመጠ። ቁራዎችም በየጠዋትና በየማታ እንጀራና ስጋ ያመጡለት ነበር፣ ከወንዙም ይጠጣ ነበር። ከብዙ ቀንም በኋላ በምድር ላይ ዝናብ አልዘነበም፣ ወንዙ ደረቀ ይላል።
አሁን እዚህ ላይ የመጀመሪያውን ሐሳብ ልናገር። እንዳልኳችሁ ኤልያስ ባክግራውንዱ አይታወቅም። ቀጥታ ለአካብ ይመጣና በፊቱ የቆምኩት የእስራኤል አምላክ ሕያው እግዚአብሔርን ከአፌ ቃል በቀር በእነዚህ ዓመታት ጠልና ዝናብ አይሆንም ብሎ ሄደ። በጣም ይሄንን ተናግሮ የሚናገረው እኮ ለአንድ ዝም ብሎ ለተራ ሰው አይደለም። እስራኤልን ለሚመራ ለአካብ ነው። ደግሞ የእግዚአብሔር ፍርሃት ከአካብ ርቋል እና የፈለገውን ማድረግ ይችላል። ነቢያቶች በሙሉ አልቀዋል። ወደኋላ ልናይ እንችላለን። የአካብ ሚስት ኤልዛቤል ነቢያትን አስጨርሳለች። አካብም ሊያስገድለው እኮ ይችላል። ግን ኤልያስ በእግዚአብሔር መንፈስ ተሞልቶ ፊት ለፊት ሂዶ በቃ ከአፌ ቃል በቀር ሕያው እግዚአብሔር ይናገራል፣ ከአፌ ቃል በቀር በእነዚህ ዓመታቶች ጠልና ዝናብ አይሆንም ብሎ ሰማይን ዘጋና ሄደ። ይህን ተናግሮ ሲጨርስ ወዲያውኑ የእግዚአብሔር ቃል እንዲህ ሲል መጣለት ነው የሚለው ቁጥር 2 ላይ የእግዚአብሔር ቃል እንዲህ ሲል መጣለት። ከዛ በፊት አላወቀም እና ምንድን ነው የሚለው? ከዚህ ተነስተህ ወደ ምስራቅ ሂድ፣ በዮርዳኖስ ትይዩ ባለው በኮረብታ ፈፋ ውስጥ ተሸሸግ፣ ከወንዝም ትጠጣለህ፣ ቁራዎችም በዚያ የመግቡ ዘንድ አዝዣለሁ። ሄደም እንደ እግዚአብሔር ቃልም አደረገ። ሄዶም በዮርዳኖስ ትይዩ ባለው ኮረብታ ፈፋ ውስጥ ተቀመጠ። ቁራዎችም በየጠዋትና በየማታው እንጀራና ስጋ ያመጡለት ነበር፣ ከወንዙም ይጠጣ ነበር ይላል። በቃ እግዚአብሔር ካለ እኮ ሰው እንደ እግዚአብሔር ቃል ከኖረ እግዚአብሔር ካለ እኮ በጣም የሚገርም ነው። ቁራ ማለት ነጣቂ ነው። ቁራ የሚገርም ነው። ነጣቂ አሞራ ነው እና ግን እግዚአብሔር አዞታል። አፍይጃለሁ ነው ያለው እና በጠዋትና በማታ እንጀራና ስጋ ያመጡለታል። በሽፍት እየተነጋገሩ አንተ ዛሬ ምንድን ነው እንጀራ ነው ስጋ ነው የምትወስድ እየተባባሉ ማለት ነው። ወይ እግዚአብሔር ይመስገን። አሁን በዚህኛው የነገስታት ሰፈር ላይ ረሃብ ገብቷል፣ ድርቅ ጀምሯል። የዮርዳኖስ ራሱ ደረቀ ሲል ቁጥር 7 ላይ የዮርዳኖስ ደረቀ ሲል ታያላችሁ። እና ድርቅ ገብቷል፣ ረሃብ ሆኗል። በኋላ ላይ እናየዋለን። በነገስታት ሰፈር የሚበላና የሚጠጣ እየጠፋ ነው። ኤልያስ ግን ስጋ ይበላል። ቁራዎች ያመጣሉ ስጋ። አንዱ እንጀራ ያመጣል፣ እንጀራ ይበላል፣ በስጋ ይበላል። አንድ ጥብስ አንድ ቀይ ወጥ እያደረገ እንግዲህ እሱ ራሱ ሲያመጡለት እሱ ይሰራል። እንግዲህ እንዴት አድርጎ እንደሚሰራው አናውቅም፣ ብቻ ይበላል። ቁርጥ ብለው አናውቅም፣ ብቻ ይበላል። ከዮርዳኖስ ውሃ ይጠጣል። እግዚአብሔር አምላክ የተመሰገነ ኢየሱስ ክርስቶስ ከእግዚአብሔር ጋር ተስማምቷላ። ስለዚህ አሁን የዮርዳኖስ ውሃ በደረቀ ጊዜ ሌላ ምዕራፍ ሲከፍትለት እንመለከታለን። አሁን ይህንን መሀል ላይ የሚዘለው ክፍል አለኝ ሰፊ ስለሆነ ሌላ የሰራብታዊ ሴት እንዳዘዘለት የእግዚአብሔር ቃል ይነግረናል። ወደዚያች እንደሄደ እሷም ደግሞ እሱን እንደመገበችው የእግዚአብሔር ቃል ይነግረናል። ግን ልለፍና ልዝለለውና ቁጥር 18 ላይ ምዕራፍ 18 ላይ እንገባለን። ምዕራፍ 18 ከብዙ ቀኑም በኋላ ይላል በ3ኛው ዓመት ሂድ ለአካብ ተገለጠ። አሁን 3 ዓመት ከ6 ወር እስራኤል በድርቅ ተመቷል። እንስሳ እየሞተ ነው፣ እህል የለም፣ ሰው በረሃብ እየሞተ ነው። እና በዚህ ጊዜ ኤልያስ ያላስፈለገበት ቦታ የለም። አካብ ታሪኩን እንደምናውቅ በቃ በአጎራባች ነገስታት ሁሉ እያስጠየቀ እንደውም የለመኛ ጋር ሲሉት እንዲሁ ብቻ አለቀቃቸው። መሀሉልኝ እያለ ማለት ነው። እና ይህንን የምናገኘው በኋላ ላይ አንድ አብድዩ የሚባል የእግዚአብሔር ሰው የተናገረውን ነው እንደ ምስክር የምንወስደው። ከብዙ ቀንም በኋላ ይላል እያነበብን እንሂድ። ምዕራፍ 18 ቁጥር 1 ስለ ኤልያስ ጸሎት እመጣላችኋለሁ። አሁን ድጋሚ ሀሳቡን ይዘነው እንድንሄድ ነው። ከብዙ ቀንም በኋላ በ3ኛው ዓመት ሂድ ለአካብ ተገለጥ፣ በምድር ላይም ዝናብ እሰጣለሁ የሚል የእግዚአብሔር ቃል ወደ ኤልያስ መጣ። ኤልያስም ለአካብ ይገለጥ ዘንድ ሄደ።
በሰማርያም ረሃብ ጸንቶ ነበር። አካብም በቤቱ አዛዥ አብድዩም ይባላል፣ የቤቱ አዛዥ ነው። የቤቱን አዛዥ ጠራ። አብድዩም እግዚአብሔርን እጅግ ይፈራ ነበር። ኤልዛቤልም የእግዚአብሔርን ነቢያት ባስገደለች ጊዜ እርሱ 100ውን ነቢያት ወስዶ 50 በዋሻ ውስጥ ሸሽጎ እንጀራና ውሃ ይመግብ ነበር። ይሄ ሰውዬ ይሄ አብድዩ ማለት እግዚአብሔርን የሚፈራ ሰው እና ኤልዛቤል ማለት አካብ ሂዶ ከባዕድ ሀገር ከእስራኤል ውጭ ጋብቻ መስርቶ ያመጣት ሴት ነች። ባክግራውንዱ ትንሽ ያንን ነገር ብናይ ይጠቅመናል ብዬ አስባለሁ። አንዴ ወደ እዚሁ ወደ ምዕራፍ 16 ልመልሳችሁ። በቃ አጭር አድርጎ ሰማራዊ ተደርጎ የአካብ ሕይወት የንግስና ዘመኑ በአጭር የሰራው ስራ በአጭሩ ተጽፏል። ምዕራፍ 16 ቁጥር 29 እስከ 34 ማለት ነው። እና በአካብ ንግስና ጊዜ ይሄ ሁሉ ለምን ሆነ? ይሄ ሁሉ ድርቅ ለምን መጣ? ኤልዛቤል ደግሞ ምን አይነት ነች? ለምን እንደዚህ ታደርጋለች? ነቢያትን ለምን አስገደለች ብንል ሁኔታውን እዚህ ጋር ግልጽ የሆነ ነገር እናገኛለን። ምዕራፍ 16 ቁጥር 29 እስከ 34 ላንብበው። በጣም የሚገርም ቁልጭ አድርጎ ነው ያስቀመጠው። በይሁዳ ንጉሥ በአሳ በ35ኛው ዓመት የዘንበሪ ልጅ አካብ በእስራኤል ላይ ነገሰ ይላል። የዘንበሪ ልጅ አካብ በእስራኤል ላይ በሰማርያ 22 ዓመት ነገሰ። የነገሰበትን ዘመን ይነግረናል። 22 ዓመት ነገሰ። የዘንበሪ ልጅ አካብ ከእርሱ በፊት ከነበሩት ሁሉ ይልቅ በእግዚአብሔር ፊት ክፉ ነገር አደረገ። አያችሁ፣ አካብ ከሱ በፊት ከነበሩት ነገስታት ይልቅ ከሱ በፊት የነበሩት ነገስታት ክፉ የሰሩ አሉ። ከነሱ ይልቅ ክፉ አደረገ ይላል። ያደረገውን ክፉ ምንድነው? ይዘረዝራል። በናባጥ ልጅ በኢዮራም ኃጢአት መሄድ ታናሽ ነገር መሰለው። በሲዶናውያንም ንጉሥ በኤትቤል ልጅ ኤልዛቤልን አገባ። ሄዶም በዓልን አመለከ፣ ሰገደለት። በሰማርያም በሰራው በዓል ቤት ውስጥ ለበዓል መሰዊያ አቆመ። አያችሁ፣ አሁን በናባጥ ልጅ በኢዮራም ኃጢአት መሄድ ቀላል ነገር መስሎ ታየው ይላል። የናባጥ ልጅ ኢዮራም ያደረገው ነገር ምንድን ነው ካልን፣ የናባጥ ልጅ ኢዮራም ምንድን ነው ያደረገው? ጥጃ ሰራ። የጥጃ ሐውልት አደረገና እስራኤል ወደ ኢየሩሳሌም ሂዶ እንዳያመልክ ያንን ጣዖት እግዚአብሔር ከግብፅ ያወጣህ አምላክ ይሄውልህ፣ ከግብፅ ያወጣህ አምላክ ይሄ ነው አለና ሰውን ጥጃ እንዲያመልክ አደረገ። ከእግዚአብሔር ሐሳብ ለያቸው። ያን ጊዜ እስራኤል ለሁለት ተከፍላ ነበርና ይሁዳ ገብቶ ኢየሩሳሌም ሰው እንዳያመልክ እሱን እንዳይገለብጡት ስለፈራ፣ ስለዚህ ሰው ወደ ኢየሩሳሌም እንዳይሄድ ያንን አደረገ። መንገድ ላይ ጣዖት አስቀመጠና ለምን እዛ ድረስ ትደክማላችሁ? እናንተ እኮ ከግብፅ ምድር ያወጣችሁ እግዚአብሔር እኮ ይሄው አለና ጥጃ ሰው እንዲያመልክ አደረገ። የግብፅን አማልክት እንዲያመልኩ አደረገ። ስለዚህ ኢዮራም ያደረገው ይሄ ነው። ስለዚህ በሱ መንገድ መሄድ ቀላል ነገር አድርጎ አሰበ። ስለዚህ ምን አደረገ? ወደ ሲዶናውያን ሄደና የኤትባልን ልጅ ኤልዛቤልን አገባ። ኤትባል ማለት የሲዶናውያን ንጉሥ ነው። የበዓል ጣዖት መቅደስ ካህን ነው። በዚህ አገር ደግሞ ንጉሥ ነው። ስለዚህ በዓልን የሚያመልከውን ሰው ልጁን ሂዶ አገባ። እንደገና በዓልን ደግሞ ወደ እስራኤል አመጣ። ወደ እስራኤል አመጣና በሰማርያ በሰራው መቅደስ ውስጥ አስቀመጠው ይላል። መሰዊያ ሰራለት፣ አመለከው፣ ሰገደለት ይላል። ያ ብቻ አላቆመም። አካብም የማምለኪያ ዐፀድ ተከለ። አካብም ከእርሱ በፊት ከነበሩት ሁሉ ይልቅ የእስራኤልን አምላክ እግዚአብሔርን
የሚያስቆጣውን ነገር አበዛ ይላል። በቃ እየፈለገ እግዚአብሔር ምን ባደርግ ነው እግዚአብሔር ምን እናደርግ ነው እግዚአብሔር ደስ የሚለው እንደምንለው እኛ እሱ ደግሞ እግዚአብሔር ምን ባደርግ ነው እግዚአብሔር የሚያዝነው አይነት ነገር ነው አደራረጉ። እና እግዚአብሔርን የሚያስቆጣ ነገር እየፈለገ ያደርጋል። ስለዚህ በዓልን አምጥቶ መቅደስ ሰርቶ በዚያ ውስጥ ማስቀመጥ፣ መሰዊያ መስራት፣ መስገድ ብቻ ሳይሆን አሸራ የምትባል የሴት አማልክት ደግሞ አመጣና አስቀመጠ። ለሷም መሰዊያ ሰራ። ምንድነው አሸራም በዓልም ጥቅማቸው ምንድነው ካላችሁ፣ በዓል ማለት በቃ የዝናብ አምላክ ማለት ነው። ዝናብ የሚሰጥ አሸራም እንደዚሁ ብልጽግናን የሚሰጥ በቃ ድህነት እንዳይኖር የሚያደርጉ ማለት ነው እንግዲህ እነዚህ እና እግዚአብሔር ደግሞ እስቲ እነሱ ከሆኑ ዝናብ የሚሰጡት አለና ኤልያስ ላከና ያደረገውን እንመለከታለን። ዝናብን ዘጋ፣ ምድሪቷ ድርቅ ሆነች፣ ፍሬ የሚባል የለም። እግዚአብሔር አምላክ እንደሆነ እያሳየ ነው። እግዚአብሔር አምላክ ተመሰገነ። ስለዚህ አካብ ማለት እንዲህ እያደረገ ነው ያለው። ሌላው ደግሞ በጣም የሚገርመው እዚህ 34 ላይ አንብባችሁ ከሆነ በእርሱ ዘመን ይላል የቤቴል ሰው አኪኤል ኢያሪኮን ሰራ፣ በነነዌ ልጅ በኢያሱ እጅ እንደተናገረው እንደ እግዚአብሔር ቃል በበኩር ልጅ በቢኦን መሰዊያውን መሰረቷን አደረገ፣ በታናሹ ልጁም በሰው በሮቿን አቆመ ይላል። ይሄ ማለት ምን ማለት ነው? ይሄ ማለት እዚህ ጋር ግልጽ አላደረገውም። ኢያሪኮ በፈረሰች ጊዜ ኢያሱ የተናገረው ቃል አለ። ይችን ከተማ መልሶ የሚሰራ ቢኖር፣ ይችን ከተማ መልሶ የሚመሰርት ቢኖር መሰረቷን ገና ሲጀምር መሰረት ሲጥል የበኩር ልጁ ይሙታል። ከተማዋን ሰርቶ አጥሩን ሰርቶ በር ሲቆም ደግሞ የመጨረሻ ልጁ ይሙት ብሎ ረገመ ይላል እና ይህንን የተናገረው በምዕራፍ 6 ኢያሱ ምዕራፍ 6 ቁጥር 22 ላይ ነው። ማነው 26 ምዕራፍ 6 ቁጥር 26 እና ልክ ይሄ በአካብ ዘመን ነው። ይሄ ሰውዬ ኢያሪኮን መስራት ጀመረ። ኢያሪኮን ሲሰራ በገና መሰረት ሲጥል የበኩር ልጁ ሞተ። ኢያሪኮን አጥር ክብ ማነው አጥር ሰርቶ ዙሪያዋን አጥር ሰርቶ በር ሲያቆም የመጨረሻ ልጁ ሞተ። ይሄ በአካብ ዘመን ነው። ይሄ ሁሉ ኃጢአት፣ ይሄ ሁሉ ውድቀት እየሆነ ያለው በአካብ ዘመን ነው እና ምዕራፍ 18 ምዕራፍ 17 አሁን የምናየው ከዚህ አንጻር ነው እና ምዕራፍ 18 አሁን ማንበብ የጀመርነው ነው። ከብዙ ቀን በኋላ እግዚአብሔር አሁን ዝናብ እሰጣለሁ፣ ሂድና ለአካብ ተገለጥ አለው። ኤልያስን ማለት ነው። ኤልያስን ለአካብ ተገለጠ ይላል። በምድር ላይ ዝናብ እሰጣለሁ፣ ለአካብ ተገለጥ። ኤልያስን ለአካብ ይገለጥ ዘንድ ሄደ። በሰማርያም ረሃብ ጸንቶ ነበር። አካብ በቤቱ አዛዥ አብድዩን ጠራ። አብድዩም እግዚአብሔርን እጅግ ይፈራ ነበረ። ኤልዛቤልም የእግዚአብሔርን ነቢያት ባስገደለች ጊዜ እርሱ 100ውን ነቢያት ወስዶ 50 በዋሻ ውስጥ ሸሽጎ እንጀራና ውሃ ይመግባቸው ነበር። ኤልዛቤል ነቢያትን በምትገድል ጊዜ ይሄ ደግሞ አያት ኤልዛቤል 450 የበዓል ነቢያት፣ 400 የአጸድ ነቢያት። ስለዚህ 850 የአጸድና የበዓል ነቢያት ከአካብ ገበታ ይመገባሉ። ነገር ግን ነቢያትን ምን አድርጋለች? አስገድላለች፣ በሰይፍ አልቀዋል። እና በዚህ ጊዜ ይሄ አብድዩ የሚባለው ደግሞ እግዚአብሔር ይፈራ ስለነበረ ምን አድርጓል? 100 ነቢያቶችን በጫካ ውስጥ 50ውን በዚህ 50ውን በዚህ አድርጎ ደብቆ ከቤተ መንግስት እንጀራ እየወሰደ ይመግባቸው ነበር። እና መጨረሻቸው እነዚያ ሰዎች ምን ሆኑ አናውቅም፣ ግን እንደዚህ አድርጎ ይመግብ እንደነበረ ራሱ የተናገረው ነው። እና አካብም አብድዩን በአገሩ መካከል ወደ ውሃም ምንጭ ሁሉና ወደ ወንዝ ሁሉ ሂድ፣ እንስሶችን ሁሉ እንዳይጠፉ ፈረሶችና በቅሎዎችን የምናድንበት ሳር ምናልባት እናገኛለን አለው። ሁለቱም
የሚመላለሱበትን አገር ተከፋፈሉ። አካብም ለብቻው በአንድ መንገድ፣ አብድዩም ለብቻው በሌላ መንገድ። አየህ አሁን የቀሩ አሁን ፈረሶቻቸው ያን ጊዜ እንግዲህ ፈረስ ነው አሁን እንዳሁኑ ይሄ ምንድነው እንደ ታንከር በሉት። ይሄ ታንከር አይደለም ምንድነው ታንክ ይሄ ወታደሮች እንትን የሚሉበት ፈረስ ጦርነት በፈረስ ነው። ፈረስ ከሌለ ሰዎቹ በቃ ጄል የሆኑ ማለት ነው። እና ፈረሶቻቸውን ለመመገብ ውሃ ያለበት ቦታ፣ እሳር ያለበት ቦታ ፍለጋ ተከፋፈሉ ማለት ነው። የለም ነገሩ ሳርም የለም ውሃም የለም እኮ። አካብ አንድ ሳይድ ሄደ፣ አብድዩ ደግሞ አንድ ሳይድ ሄደ። አሁን አብድዩ መንገድ ሲሄድ ኤልያስ ተገናኘው ይላል። አብድዩን ያገኘው ቁጥር 7 ላይ አብድዩን አወቀው፣ በግንባሩም ተደፍቶ ጌታዬ ሆይ ኤልያስ አንተ ነህን አለው። ኤልያስም እኔ ነኝ፣ ሄደህ ለጌታ ለኤልያስ ነው ኤልያስ ተገኝቷል በል አለው። አብድዩም አለው እኔን ባሪያህን እንዲገድለኝ በአካብ እጅ አሳልፈ ትሰጥ ዘንድ ምን ኃጢአት አድርጌአለሁ? አምላክህ ሕያው እግዚአብሔርን ጌታዬ ይፈልግ ዘንድ ያላከበት ሕዝብና መንግሥት የለም፣ ሁሉም በዚህ የለም ባሉ ጊዜ አንተን እንዳላገኙ በመንግሥቱ ሕዝቡን አምሯቸዋል። አሁንም እነሆ ሂድ ለኤልያስ ተገኝ ብለህ ለጌታዬ ንገር ትለኛለህ? እኔም ከአንተ ጥቂት ራቅ ስል የእግዚአብሔር መንፈስ አንስቶ ወደማላውቀው ስፍራ ይወስድሃል። እኔም ገብቼ ለአካብ ስናገር ባገኝህ ይገድለኛል። እኔም ባሪያህ ከትንሽነቴ ጀምሬ እግዚአብሔርን እፈራ ነበር። ኤልዛቤልም የእግዚአብሔርን ነቢያት ባስገደለች ጊዜ 100ውን የእግዚአብሔርን ነቢያት ወስጄ 50ውን በዋሻ ውስጥ ሸሽጌ እንጀራና ውሃ የመገብኳቸው። ይህ ያደረግኩት ነገር በውኑ ለጌታዬ አልታወቀህምን? አሁንም ሄደህ ኤልያስ ተገኘ ብለህ ለጌታ ንገር ትላለህ፣ እርሱ ይገድለኛል። ኤልያስም በፊቱ የቆምኩት የሠራዊት ጌታ እግዚአብሔርን እኔ ዛሬ ራሴ እገለጣለሁ። አሁን ፈርቶ ነበረ አብድዩ። ኤልያስን እኮ አገኘሁት ብሎ ለአካብ ቢናገር ሄዶ አካብን ይዞ ሲመጣ ኤልያስን ደግሞ የእግዚአብሔር መንፈስ ወደ አንድ ቦታ ቢወስደውና ባይገኝ በሕይወቴ ነው አንተ የመጣህብኝ እንዴታ። እሱ እኮ ነገሥታትን አስጠይቆ የለም ሲሉት በመሃል ላይ ዝም ብሎ አለቀቃቸው። ስለዚህ እኔ ለምን ምን አረኩ? እኔ እኮ መልካም ሰው ነኝ፣ እኔ እኮ የእግዚአብሔር ሰው ነኝ። ነቢያት እኮ እንዳይሞቱ እንዲህ አድርጌያለሁ። አሁን እንዳነበቡ ይሄ ለአንተ በእውነት የተሰወረ ነው ሲለው እንመለከታል። ኤልያስ ደግሞ በእውነት እኔ ሕያው እግዚአብሔርን ዛሬ ለአካብ እገለጣለሁ። አሁን በትክክል ከእውነቱ እንዳለው ስላወቀ ሄደ ማለት ነው ሊናገር። አብድዩም አካብን ሊገናኘው ሄደ፣ ነገረው። አካብም ኤልያስን ሊገናኘው ወጣ። ቁጥር 17 አካብም ኤልያስን ባየው ጊዜ እስራኤልን የምትገለባብጥ አንተ ነህን አለው። እስራኤል ግልብጥብጣ የወጣችው በአንተ ነውን? ኤልያስም እስራኤልን የምትገለባብጡ የእግዚአብሔርን ትእዛዝ ትታችሁ በአሊምን የተከተላችሁ አንተና የአባት ቤት ናችሁ እንጂ እኔ አይደለሁ። አቤት ደፋር ነቢይ! እስራኤል የተገለባበጠችው በአንተ በእኔ አይደለም። እግዚአብሔርን ትታችሁ በአሊም ተከትላችሁ እሱን አመልካችሁ እስራኤል የተገለባበጠችው በአንተ ነው፣ በእኔ አይደለም አለ። አሁንም ልከህ እስራኤልን ሁሉ በእግዚአብሔር ማዕድ የሚበሉትን 450 የባልን ነቢያት 400ውንም የማምለኪያ አጸድ ነቢያት ወደ እኔ ወደ ቀርሜሎስ ተራራ ሰብስባ ነው። አካብም ከዛ ንግግር አልቀጠለም፣ አይቷላ መከረውን። አካብም ወደ እስራኤል ልጆች ሁሉ ልኮ ነቢያቱን ሁሉ ወደ ቀርሜሎስ ተራራ ሰበሰቡ። ኤልያስም ወደ ሕዝቡ ሁሉ ቀርቦ እስከ መቼ ድረስ በሁለት ሐሳብ ታነግሳላችሁ? እግዚአብሔር አምላክ ቢሆን እርሱን አምልኩ፣ በዓል ግን አምላክ ቢሆን እርሱን ተከተሉ አለ። ሕዝቡም አንዲት ቃል አልመለሱለትም። እግዚአብሔር ይመስገን። ሕዝቡም አንዲት ቃል አልመለሱለትም። ኤልያስም ሕዝቡን አለ፣ ከእግዚአብሔር ነቢያት እኔ ብቻ ቀርቻለሁ፣ የበዓል ነቢያት ግን 450 ሰዎች ናቸው።
2 ወይፈኖች ይሰጡን፣ እነርሱም 1 ወይፈን ይምረጡ፣ እየብልቱም ይቆራርጡ፣ በእንጨት ላይም ያኖሩት፣ በበታቹም እሳት አይጨምሩ። እኔም 2ኛውን ወይፈን አዘጋጃለሁ፣ በእንጨቱም ላይ አኖረዋለሁ፣ በበታቹም እሳት አልጨምርም። እናንተም የአምላካችሁን ስም ጥሩ፣ እኔም የእግዚአብሔርን ስም እጠራለሁ። ሰምቶ በእሳት የሚመልስ አምላክ እርሱ አምላክ ይሁን። ሕዝቡም ሁሉ ይህ ነገር መልካም ነው ብለው መለሱለት። ኤልያስም የበዓልን ነቢያት እናንተ ብዙ ናችሁ በሉ። አሁን መጀመሪያ አድርጓል። የበዓል ነቢያት አሁን ታሪክ ሆኖ እንትን እንዳሳጥረው እንትን እንዳልናችሁ የበዓል ነቢያት ወይፈን መረጡ፣ አረዱ፣ በብልቱ አድርገው እነሱ የሰሩት መስዋዕት ላይ ጮሁ። በዓል ሆይ ስማ፣ እሳት ላክ እያሉ ማለት ነው። እና በቃ መጮህ ጀመሩ። በቀትርም ጊዜ ኤልያስ አምላክ ነውና በታላቅ ቃል ጩኹ እያለ ማላገጥ ጀመረ። ቁጥር 27 በታላቅ ቃል መጮህ ይገባችኋል። ምናልባት ሀሳብ ይዞታል፣ ወይም ፈቀቅ ብሎ ይሆናል፣ ወደ መንገድም ሂዶ ይሆናል፣ ወይም ተኝቶ እንደሆነ መቀስቀስ ያስፈልገዋል እያለ አላገጠባቸው ይላል። አንድ ብቻውን ነው እግዚአብሔር ይመስገን። አላገጠባቸው ቢሉ እንደ ልመዳቸው በሰንቂ ነገር ራስ ሰውነታቸውን እየዋጨው ቢሉ ምንም መልስ የለም። መጨረሻ ላይ በቃል ቀትርም ካለፈ በኋላ መስዋዕት ሰርክ እስኪደርስ ትንቢት ይናገሩ ነበር። ድምፅም አልነበረም፣ የሚመልስም የሚያደምጥም አልነበረም። ኤልያስም ሕዝቡን ሁሉ ወደ እኔ ቅረቡ አላቸው። ሕዝቡም ሁሉ ወደ እርሱ ቀረቡ። አሁንም ቃል እዩ። ቁጥር 30 ላይ ፈርሶ የነበረውንም የእግዚአብሔርን መሠዊያ አበጀ ይላል። መሠዊያ ፈርሶ ነበር። ለእግዚአብሔር መሠዊያ የሚሰዋ አልነበረም። በአካብ ዘመን በኤልዛቤል ዘመን መሠዊያ ፈርሶ ነበር። ፈርሶ የነበረውን የእግዚአብሔርን መሠዊያ አበጀ። ኤልያስም ስምህ እስራኤል ይሆናል የሚል የእግዚአብሔር ቃል እንደደረሰለት እንደ ያዕቆብ ልጆች ነገድ ቁጥር 12ቱን ድንጋዮች ከድንጋዮቹም ለእግዚአብሔር ስም መሠዊያ ሠራ። በመሠዊያውም ዙሪያ 2 መስፈሪያ እህል የሚይዝ ጉድጓድ ቆፈረ። የእሱ መሠዊያ ደግሞ የተለየ ጉድጓድ አስቆፈረ። እንጨቱንም በተርታ አደረገ። ወይፈኖቹን በብልት ቆረጠ። በእንጨቱም ላይ አኖረውና 4 ጋን ውሃ ሙሉ አለ። በሚቃጠለው መስዋዕትና በእንጨቱ ላይ አፍስሱ አለ። ደግሞም ድገሙ አለ። እነርሱም ደገሙ። እርሱም 3ኛ አድርጉ አለ። 3ኛም አደረጉ። ውሃውን በመሠዊያው ዙሪያ ፈሰሰ። ደግሞ ጉድጓዱን በውሃ ሞላው ይላል። አሁን 4 ጋን ውሃ ነው። 4 ጋን ውሃ ስንት ጊዜ ነው አድርጓል? 3 ጊዜ 12 ጋን ማለት ነው። ውሃው የተቆፈረውን ጉድጓድ አልፎ አካባቢውን ሁሉ ሞላው። በጣም ይሄ ምንድን ነው የሚያሳየው መሰላችሁ? ኦቨር ኮንፊደንስ ነው። በእግዚአብሔር ላይ ያለው እምነት ኦቨር ነበር። ኤልያስ አይደለም እንጨቱን፣ ስጋውን፣ ውሃውን መጥቶ የሚበላ እሳት እግዚአብሔር እንደሚልክ ያምን ነበር። ከዚያም 37 ቁጥር 37 እንዲህ ሲል ጸለየ። አንተ አቤቱ አምላክ እንደሆን ልባቸውንም ደግሞ እንደመለስ ይህ ሕዝብ ያውቅ ዘንድ ስማኝ፣ አቤቱ ስማኝ አለ። የእግዚአብሔርም እሳት ወደቀች፣ የሚቃጠለውን መስዋዕቱንም፣ እንጨቱንም፣ ድንጋዩንም፣ አፈሩንም በላች፣ በጉድጓዱም ውስጥ ያለውን ውሃ ላሰች። አያችሁ፣ ኤልያስ ጸለየ። ምን ብሎ? እኔ የአንተ ባሪያ እንደሆንኩ አንተ ብቻ አምላክ እንደሆንኩ ሌላ አምላክ እንደሌለ ይሄ ሕዝብ ያውቅ ዘንድ ዛሬ እሳት እንድትልክ እለምንሃለሁ አለ። እግዚአብሔር ደግሞ እሳት ላክ። እሳት ሲልክ የመጣው እሳት መስዋዕቱን ብቻ የሚበላ ሳይሆን ያንን ውሃ ሁሉ ላሰነብን።
በጉድጓድ ውስጥ ያለውን ውሃ ሁሉ ላሰ። በጣም የሚገርም ነው። ሕዝቡም ሁሉ ያንን ባዩ ጊዜ በግንባራቸው ተደፍተው እግዚአብሔር እርሱ አምላክ ነው አሉ። ጥሩ ነው። አያችሁ፣ አሁን እግዚአብሔር እርሱ ምንድን ነው አሉ? አምላክ ነው አሉ። አመኑ። በቃ ግን አላለም ኤልያስ። እነዚህ ዛሬ ቢያምኑ አውቃቸዋለሁ አለ። እነዚህ ዛሬ ቢያምኑ አውቃቸዋለሁ። ኤልያስም ከበዓል ነቢያት አንድ ሰው እንዳያመልጥ ያዙ አላቸው። ያዟቸው። ኤልያስም ወደ ቂሶን ወንዝ ወስዶ በዚያ አሳረዳቸው። ከዚያ የበዓል ነቢያት ከታረዱ በኋላ 850 የበዓልና የአጠር ነቢያት ከታረዱ በኋላ ኤልያስ ለአካብ የተናገረውን ቃል ተመልከቱ። ኤልያስም አካብም የዝናቡ ውሽንፍር እጅግ ነውና ተነስተህ ውጣ ብላም ጠጣም አለ። ገና እኮ ሰማዩ እንደጠራ ነው። ምንም የለም፣ ምንም የለም። ሰማዩ የጠራ ነው። ግን የዝናቡ ውሽንፍር የሚዘንበው ዝናብ እየሰማችሁኝ ነው? የሚዘንበው ዝናብ ኃይለኛ ነውና አንተ ተነስተህ ብላ ጠጣ አትችለው። ይሄ የ3 ዓመት ከ6 ወር የነበረውን ድርቅ የሚያስረሳ እግዚአብሔር አሁን ሊያመጣ ነው። ኤልያስ ይሰማዋል ውስጡ የዝናቡን። ትናንትና ምናምን ሰምታችሁ አዳላሊት ሀውስ ነው እንጂ አፓርታማ ላይ ያለ ሰው ላይ ሰማ ይችላል። ኃይለኛ ዶፍ ነበር፣ በጣም ኃይለኛ እና እንደዛ ሳይሆን አይቀርም እና ኃይለኛ ውሽንፍር ነው አለ። አካብም ሊበላና ሊጠጣ ወጣ። ኤልያስም ወደ ቀርሜሎስ አናት ወጣ። ፊቱንም በጉልበቱ መካከል አድርጎ በግንባሩ ተደፋ። ቁጥር 43 ያዙልኝ። ብላቴናውንም ወጥተህ ወደ ባህሩ ተመልከት አለው። ወጥቶም ተመልክቶም ምንም የለም አለ። እርሱም 7 ጊዜ ተመላለስ አለው። ብላቴናውም 7 ጊዜ ተመላለሰ። በሰባተኛው ጊዜ እነሆ የሰው እጅ የምታህል ታናሽ ደመና ከባህር ወጣች አለ። እርሱም ወጥተህ አካብን ዝናብ እንዳይከለክልህ ሰረገላህን ጭነህ ውረድ በለው አለ። አሁን ብላቴናውን አካብን እንዲበላና እንዲጠጣ ከተናገረ ካሰናበተ በኋላ ኤልያስ ያደረገው ነገር ምንድን ነው? ቀርሜሎስ አናት ተራራ ላይ ወጣና በቃ ራሱን በጉልበቱ ውስጥ አድርጎ ተንበርክኮ መጸለይ ጀመረ እና ብላቴናውን ወደ ባህር ወደ ባህር ዙረህ ተመልከት አለው እና የለም ኧረ እንደገና ተመልከት ተመላለስ 7 ጊዜ አለ። ተስፋ የሚያስቆርጥ ነው። ብላቴናው ይሄዳል ይመጣል የለም ይላል፣ ይሄዳል ይመጣል የለም ይላል። ኤልያስ ግን ያውቃል እግዚአብሔር እሳት እንደሚልክ፣ እግዚአብሔር በቃ እሳት የላከው አምላክ አሁንም ደግሞ ደመና እንደሚያመጣ ዝናብ እንደሚያመጣ ያምናል እግዚአብሔር ኤልያስ እና ተስፋ አይቆረጥም። 6 ጊዜ ቢመላለስ የለም ግን ኖ ቀጥል። አያችሁ፣ ጽናት ይሄ ነው። በጽናት መጸለይ ማለት ይሄ ነው። በሁለተኛውና በሶስተኛው በቃ እንግዲህ ዛሬ እግዚአብሔር አላለም፣ ግን ኖ ተመላለስ 7 ጊዜ። 7 ፍጽምና ምልክት ነው እና በሰባተኛው ጊዜ እጅ የምታህል ደመና ወጣች። በቃ እግዚአብሔር ይመስገን። በቃ እጅ የምታህል ነገር አሁን ምድርን ትሸፍናለች። ኤልያስ ከዛ በቃ አለ። ኤልያስ ወረደ ወደ ታች። ከጥቂትም ጊዜ በኋላ ሰማዩ ከደመናውና ከነፋሱ የተነሳ ጨለመ፣ ብዙም ዝናብ ሆነ። አካብም በሰረገላው ተቀምጦ ወደ ኢይዝራኤል ሄደ። የእግዚአብሔርም እጅ በኤልያስ ላይ ነበረች። ወገቡንም አሸንፍጦ ወደ ኢይዝራኤል እስኪገባ ድረስ በአካብ ፊት ይወጥ ነበር። አሁን ያቺ እጅ የምታህል ደመና በአንድ የምን ሆነች? ውሽንፍር ሰማይን ሸፈነች፣ ምድርን ሸፈነች። አካብ በሰረገላ ኤልያስ ደግሞ ወገቡን አሸንፍጦ ይወጥ ነበር ይላል። እግዚአብሔር አምላክ የተመሰገነ። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር ስም የተባረከው አሜን። እግዚአብሔር ይመስገን። መልእክቴን ላጠቃልል ነው። መልእክቴን ወደ ማጠቃለያው እየመጣሁ ነው። እግዚአብሔር አምላክ ይመስገን። አያችሁ 6
3 ዓመት ከ6 ወር አገሪቷ በጉስቁልና በድርቅ ተመታ ነበር። አሁን ግን አያችሁ ያች እጅ የምታህል ደመና እግዚአብሔር ይመስገን በኤልያስ ጸሎት ኤልያስ ተስፋ ሳይቆርጥ ጸለየ። እግዚአብሔር ደግሞ ያንን ዝናብ ላከ። እግዚአብሔር አምላክ የተመሰገነ ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ይመስገን ሃሌሉያ። መሠዊያውን አደሰ። በታደሰው መሠዊያ የእግዚአብሔር ክብር ተገለጠ። እግዚአብሔር ደግሞ ዝናብን ላከ። የእግዚአብሔር ስም የተባረከው። እንጸለያለን። እግዚአብሔር ደግሞ በእኛ ጸሎት ላይ እግዚአብሔር መንፈሳዊ ዝናብ ያመጣል። አሜን። እግዚአብሔር መንፈሳዊ ጠል ያመጣል። ግድ የላችሁም። እግዚአብሔር ይመስገን። እግዚአብሔር የቅዱሳንን ጸሎት ይሰማል። እግዚአብሔር በቅዱሳን መሠዊያ ላይ ይገኛል። በእናንተና በእኔ መሠዊያ ላይ እግዚአብሔር ይገኛል። ክብሩን ይገልጣል። እግዚአብሔር ይመስገን። የጉስቁልናውን ዘመን ያስረሳል። አሜን። እግዚአብሔር ኤልያስ ጸለየ። ያቺ እጅ የምታህል ደመና መታ ያን የጉስቁልና ዘመን እንዳስረሳች እግዚአብሔር ደግሞ አሁን ትንሽ የሚመስል ነገር ጀምሯል። ይሄ ነገር የሚበዛ ምድርን የሚሸፍን ይሆናል። የጉስቁልናው ዘመን ደግሞ ይረሳል። አሜን። እግዚአብሔር ይመስገን። እግዚአብሔር አባት በጌታ በኢየሱስ ክርስቶስ ስም እጅግ አድርጌ አመሰግንሃለሁ። አንተ ዛሬ ታሪክን ትደግማለህ። ያቺ እጅ የምታህል ደመና እንደወረደች ምድርን እንደሸፈነች እግዚአብሔር ሆይ ነው ታላቅ ነገር እንደሆነ ዛሬም ደግሞ በእኛ መካከል የጀመርከው ይሄ ትንሽ የሚመስል ነገር ዛሬ ምድርን ስለሚሸፍን በኢየሱስ ስም አመሰግናለሁ። ታሪክን ስለምትደግም በዚህ ቤተ ክርስቲያን ላይ እግዚአብሔር ሆይ ታላቅ ነገር ስለምታደርግ ስለጀመርከው ነገር ደግሞ አመሰግናለሁ። ስምህ የተባረከ ሁሉ ለአንተ ክብር ይሁን። እናመሰግናለን። ይሄ ቃል መቶ ፍሬ ያፍራ። ሁሉ ለክብር ይሁን በኢየሱስ ስም አሜን።